ለጥያቄያቸው መልስ ሰጥቷቸዋል። ከየት እንደመጣ ወዴት እንደሚሄድና ማንን እንደሚያመልክ አስረድቷቸዋል። ጥቂት እንደተጓዙ መርከቡ ከባህሩ መካከል ሲደርስ ነፋስ ማዕበል ተነሳ። እስከ ይሰጠም ሐመር ይላል መርከቡ እስኪገለበጥ ድረስ። በዚህ ጊዜ ከመካከላቸው አንድ በደለኛ አንድ ኃጢአተኛ እንዳላወቁ በእግዚአብሔር ፊት የኮበለለ ከእግዚአብሔር የራቀ ሕገ እግዚአብሔርን ትእዛዘ እግዚአብሔርን ያቃለለ ከእግዚአብሔር ፊት አመለጥኩ ያለ አንድ ሰው እንዳለ ውስጣቸው ያውቃል። በደሉን አይተን ኃጢአቱን ተመራምረን ከመርከቡ አውጥተን ብንጥለው የሚያመልከው የእስራኤል አምላክ ነው፣ ዕዳ ፍዳ ይሆንብናል፣ ኃጢአታችንን ተመራምሮ ያጠፋናል፣ ዕጣ እንጣልና ዕጣ ቢወጣብህ ከባህሩ ጣልንህ እንለዋለን ብለው ዕጣ አጣጣሉ ይላል። ወወረደ ዕፃ ዲበ ዮናስ ይላል። የበጎነት የበረከት ዕጣ ያይደለ የሞት ዕጣ በዮናስ ላይ ወጣበት። በዚህ ጊዜ ከባህሩ መካከል ጣሉት ይላል። ወአዘዞ እግዚአብሔር ለአንበሪ አብይ የሐጦ ለዮናስ ይላል። እግዚአብሔር አንበሪውን አዘዘው፣ ዮናስን ዋጠው አለው። አንተ አንበሪ ዮናስን ዋጠው፣ በሆድ ውስጥ ለ3 ቀን ያህል ይቀመጥ ብሎ እግዚአብሔር አንበሪውን አዘዘው። አሳ አንበሪውም ዮናስን ዋጠው። ወነበረ ዮናስ ሰሉሰ መዋዕለ ወሰሉሰ ለያልየ ውስተ ከርሰ አንበሪ ይላል። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን ያህል ኖረ።